ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። አንተነህ ነኝ። የዛሬ ቪዲዮ ላይ የምናየው የፒዲኤፍ ፋይል ኮምፒውተራችን ላይ ብዙ ቦታ እንዳይዝብን እንዴት አድርገን ኮምፕረስ ማድረግ እንደምንችል ነው፣ ወይም ደግሞ እንዴት አድርገን ሳይዙን መቀነስ እንደምንችል ነው። ተከታተሉኝ። እዚህ ጋር እንደምታዩት የፒዲኤፍ ፋይሉን አዘጋጅቻለሁ። ሳይዙን ቼክ ስናደርግ እዚህ ጋር እንደምታዩት 1.12 ሜጋባይት ነው ሳይዙ። ስለዚህ ይህንን ሳይዙን ለመቀነስ መጀመሪያ ወደ ዌብ ብራውዘራችን በመሄድ ይህንን ዌብሳይት እንከፍታለን። ከዛ እዚህ ጋር ሰሌክት ፒዲኤፍ ፋይልስ የሚለውን ክሊክ እናደርጋለን። ከዛ ፒዲኤፍ ፋይላችንን እዚህ ጋር መተን እንመርጣለን። ኮምፕረስ ማድረግ የምንፈልገው ማለት ነው። ከዛ እዚህ ጋር እነዚህን ኦፕሽኖች ይሰጠናል። ከሶስቱ ኦፕሽን ይሄንኛው ሪኮመንድድ ኦፕሽን ነው። እሱን ክሊክ እናደርግና እዚህ ጋር ኮምፕረስ ፒዲኤፍ የሚለውን ክሊክ እናደርጋለን። ከዛ ኮምፕረስ ማድረግ ይጀምራል ማለት ነው። እዚህ ጋር እንደምታዩት ከ1.13 ሜጋባይት ወደ 691.97 ኪሎባይት ከ1 ሜጋባይት ያነሰ ማለት ነው በደንብ ቀንሶልናል። እዚህ ጋር ኮምፕረስ አድርጎ እየጨረሰ ነው። እዚህ ጋር እንደምታዩት ፒዲኤፉን ኮምፕረስ አድርጎ ጨርሷል። ከዛ ዳውንሎድ ኮምፕረስ ፒዲኤፍ ፋይል የሚለውን ክሊክ ስናደርግ እዚህ ጋር እንደምታዩት ዳውንሎድ ያደርግልናል ማለት ነው። ከዛ ወደ ዳውንሎድስ ፎልደር በመሄድ እዚህ ጋር እንደምታዩት ኮምፕረስ የተደረገውን 691 ኪሎባይቱን ማግኘት እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሌላ እንዳሳያችሁ የምትፈልጉ ቪዲዮ ካለ ደግሞ ኮሜንት ላይ አስቀምጡልኝ። ሰላም ሁኑ።